ይሄንን ቦታ ተመኝታችሁ ያልተሳካላችሁ የተመኛችሁ ሁላችሁንም አላህ ይወፍቃችሁ። ጉሉ አሚን አሚን። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነሂላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁ። ሙስሊም ወገኖቼ እንዴት ናችሁ? ይህንን ቦታ ለማየት ናፈቃችሁም ሆነ ተመኝታችሁም ሆነ በቃ በልባችሁም ሁሉ አስባችሁ ያላችሁ ሁላችሁንም አላህ ይህንን ቦታ ለመርገጥ ያብቃችሁ። ይህንን ቦታ ደርሳችሁ ለመሳለም ያብቃችሁ እላለሁኝ። እና እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ። ያው ዛሬ በሶስተኛው ቀን ማለት ነው። ሮብ ተያዘ፣ ቅዳሜ ነው። ይሄን ነው ይገርማችኋል። ያለውን ዛማ ተመልከቱት። ዛማውን ይው ዋው በጣም ደስ ይላል። ግን ዛማው አይነገርም ማለት ነው። በጣም 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 ከባድ ነበርና አልሐምዱሊላህ። ያው እንደምታውቁት እኛ ጋር አሁን መካ ትንሽ ቀዝቃዛ ነው። ደስ የሚል አየር ነው ያለን። እንደ ዘንድሮ እንኳን እኔ እንጃ በጣም ደስ ብሎኝም አያውቅም። ሙቀት የለም። በዛ ምክንያት አልፈነዋል። እኛ እንግዲህ ይኸው ሰፋ ወልመሯ ላይ ነው ወጣን። የመጨረሻውን ላይ ነው። ከኛ በላይ በቃ መኪናው ነው ያለ። ታቹ እዛ ጋር ጨርቆነሽ ነው የምትወጪው ማለት ነው። በጣም በጣም ህዝብ ብዛት ማለት ነው። ደስ የሚለው ነገር ደግሞ ለማድረግ ተመኝታችሁ ድንገት ወረቀት የሌላችሁ ፈርታችሁ ከሆነ እስከ 10 ቀን ብዙም እንትን ያደርጉ አይደለም። እኛ ለስም ወረፋ ሳዝን እንጂ አልተጠየቅንም። እስከ 10 ቀን ባለችዋ መሄድ ትችላላችሁ። አላህን ተወክላችሁ ማለት ነው መሄድ ትችላላችሁ። እኛ ቀጠሮ አስይዘን ነው ገና ረመዳን ሳምንት ነው ምን ሲቀረው ሁሉን ነገር አስተካክለን ማለት ነው ንጹህ የምንሆንበትን ወቅት ሁሉን ነገር አስተካክለን በሶስተኛው ቀን ነው ቀጠሮ ያዝነው። አልሐምዱሊላህ ወላሂ በሰላም አድርገን ተመልሰናል። ይኸው ከአባው ጋር ብታዩ ምንም ይኸው እንደዚህ ኃይለኛ ተነቅነቅ ላይ ነው የነበርነው። ለማንኛውም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የተመኛችሁላችሁንም አላህ ይወፍቃችሁ ብያለሁ። ምኞቴ ነው። ያሰባችሁት ሁሉ የልባችሁ መሻት ሁሉንም አላህ ይወፍቃችሁ። የታመመ ሊኖር ይችላል አፍያውን የሚያገኝበት የረህመቱ ወር ሸህር ረመዳን ማለት ነው። ሁሉም ምኞቱን ጤና አጣ ጤናውን ብዙ ነገር አለ። ልጅ ያጣ ትዳር ያጣ ለሁሉም የረህመቱ በር ምንጊዜም ቢሆን ክፍት ነው። አሁን ደግሞ በንጹህ ልብ የተለመነ ዱዓ ደግሞ መቅቡል ነው። አላህ ይወፍቃችሁ ብዬ ነው የምለው እና በጣም ደስ የሚል ቀን ነበረ። ደስ በሚል ሁኔታ ዑምራችንን አድርገን አጠናቀን ገብተናል። እምገርማችሁ እኛ ይሄን ነው 2 ሰዓት እንድንገባ ነበረ ቀጠሮው ማለት ነው። ከቤት 2 ሰዓት ተነሳን ማለት ነው። ትንሽ እንትን ከመካ ወጣ ያለ ቦታ የነበርነው ቢሆንም ሩቅ አይደለም። አብድያ የሚሉት ቦታ ነው፣ ሩቅ አይደለም። አልሙህም መንገዱ ዛህማ መንገድ በዛ ምንደርስ የነበረው መንገዱን ስንሄድ 1 ሰዓት ፈጀብን።
1 ሰዓት የሚፈጅ ቦታ አይደለም፣ ግማሽም ሰዓት አይፈጅም። ወረፋ መንገድ ዛህማ ተቀላልፎ 3 ሰዓት ማለት ነው። ከዛ እስከ አባው ጋር 1 ሰዓት ከምናምን ፈጀብን ግፊት። ላኢላሀ ኢለላህ። ይህ የምታዩት አሁን ሰፋውን መራ ነው። እሱ በጣም የመጨረሻው ፎቅ ላይ ነው የወጣ ነው። ምንም አይልም፣ ዛህማ የለው። እንደ ምድሩ አይደለም። ከአባ ጋር ያለው ትንቅንቅ ሊነገር አይችልም። እንደውም የሆነ ጊዜ ዛሬ አመት ትዝ ይለኛል። ሁሌም በጠዋት ነው የምንሄደው እኛ። ያው ወረፋ ህዝብ አይበዛም በሚል እንሄዳለን፣ ግን ስንሄድ ግን ያው ነው፣ ምንም ለውጥ የለው። እንደውም ማታ መሄድ የሚሻል ይመስለኛል፣ እጃዛ ባልሆነ ቀን ማለት ነው። አሁን ቅዳሜ ስለነበረ እጃዛ ስለነበረ ህዝቡ ሄሏል። እናቶች ራሳቸው ነፍሳቸው ለጣዩ እየተንፋቀቁ ነው የሚሄዱት። እኔ እንግዲህ ከኋላ ሆኜ ነው እየቀረጽኩኝ ያለሁት። እንግዲህ ያለውን ትንቅንቅ ማለት ነው። በዛ ላይ አንዳንዴ የጸሎት ቦታ መሆኑን ይረሳል ይላለውኝ ሰው ማለት ነው። እንደ ከብት ይነዳሉ አንዳንድ ሰዎች፣ አላህ ሂዳያ ይስጣቸው። የኔ ስትዬ እግሯ ላይ ሄዱባት ማለት እዛ እና አያችሁት እንግዲህ ትንቅንቁም ማለት ነው። ትንቅንቁ የኔ ስትዬ ያው እነዚህ ናቸው ናቸው። አልሙም በእንደዚህ ደስ በሚል ሁኔታ ዑምራችንን አድርገን መተናል። በቃ የልባችሁ መሻት አላህ ያወፈቃችሁ ብዬ ነው የምለው። ለመሄድ አስባችሁ አንዳንድ አረቦች ያው አይፈቅዱም፣ በዛው ይጠፋሉ የሚል ግምት ስላላቸው ማለት ነው። እና አንዳንድ አረቦች ደግሞ በጣም ደስ ስላሉ ሀሪ ጀዛቸውን አላህ ይክፈላቸው። አንድ እህቴ የዛሬ 4 ዓመት 5 ዓመት ወደ 6 ዓመት መሰለኝ ሪያን ነበረች እና በዲኗ ላይ ደግሞ ያው በጣም ጽኑ ልጅ ናት። ጎረቤት ነን። በጣም ዲኗን በጣም የምትጠብቅ ልጅ ናት እና አሳዩኝ ውሰዱኝ ብላ በፍጹም እምቢ አሏት። ዘይሬ እንኳን ልሄድ ስሄድ እንኳን ልሄድ ብላት በፍጹም ለምን እዚህ ብዙ ሰው ስላለ ትጠፋለች ነው፣ ባይኖርም በቃ ትጠፋለች በሚል ከለከሏት። ግን መጨረሻ ላይ አፍ በይን እንዲህ ብለሽን ነበረ ያው ስላልወሰንሽ አፍ በይን ብለው የአንገት ሐብል ነው ያሰሩላት። ምንም መስሎ አልታያትም። እሷ የአንገት ሐብሉ ላይ እሷ ሰርታለች፣ መግዛትም ትችላለች፣ ገዝታለችም። እነሱ መጨረሻ ላይ ቅር አላቸው። የአላህን ቤት ውሰዱን አሳዩኝ ብላ ስትል ከለከልናት በሚለው የአንገት ሐብል ገዙና አፍ በይን ብሎ አሏት እላቸዋለሁኝ። አንዳንድ ማዲያሞች ደግሞ በጣም 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 የተባረኩ ናቸው። ሀይር ጀዛቸውን አላህ ይክፈላቸው፣ ከኔ ማዳም ጨምሮ ማለት ነው። የኔ ማዳም መጥቼ 1 ወር ያውም ሾፌር ስላልነበራት ነው በወቅቱ 1 ወሩን 2 ወሩን ከ2 ወር በኋላ ወሰዱኝ። አቤት እንዴት ደስ እንዳለኝ! ስክሪን ላይ ሆነን ቴሌቪዥን ላይ ሆነን የማየው ነገር እዛ ጋር ሆኜ ሳይ ማለት ነው እንዴት ደስ እንዳለኝ። በቃ ብዙ ስትረስ የሚፈጥሩ ነገሮች ነበሩ ቤት ውስጥ፣ ያንን ሁሉ እረሳዋለሁኝ። በቃ ያንን ሳስታውሰው ከዛ በኋላ ደግሞ አሮጊቴ ማለት ነው ለእናቷ ነው ያው እናትና ልጅ አንድ ቤት ያሉት፣ ባሏ ፈቷታል። በየሳምንቱ በየ4 ቀኑ መሄድ ጀመርና እንዴት ደስ እንዳለ። አስር እንሄድና መግሪብን ሰግደን ኢሻን ሰግደን
ወደ ቤት። አቤት አቤት በቃ ሁሉን ነገር ድካሜንም ያበሳጩኝም ሁሉንም ረሳው ነበር እና ለእኛ ደግሞ ቅርብ ነው፣ ሀረሙ ቅርብ ነው። ፊት ጊዜ እንደውም ያው በእግር ነው አቋርጦ የሚሄዱት። አሁን ደግሞ ሙለፍ ወይም ደግሞ ማዞሪያው መንገዱ ሁሉ ስለተባለ ማዞሪያው ሩቅ ስለሆነ በዛ መኪና ትንሽ ርቋል ነው እንጂ ፊት ጊዜ 5 ደቂቃ አይፈጅም ነው በእግራቸው የሚሉት። አሁን ግን በጣም ያው ረጅም ነው። መለፍ መንገዶቹ ሲሰሩ ረጅም ተጉዞ እንዲያዞሩ ምናምን ስለተደረገ በዛ ምክንያት ትንሽ ይርቃል ማለት 20 ደቂቃ ምናምን ዛህማ ከሌለ እንደዛ። ከዛ በላይ ዛህማ ከሆነ ደግሞ ያው ከዛ በላይ ይፈጃል ማለት ነው። አልሙሁም በቃ ሁሉን ነገር ረሳው ነበር እና በጣም ደስ ይለኝ ነበር ልላችሁ ነው። የተመኛችሁ ሁሉ አላህ ይወፍቃችሁ። እንደዚህ ጥሩ ማዲያሞች ደግሞ በተለይ አላህን ቤት እንደሚያስጎበኙ ማዲያሞችን አላህ ኸይር ይጀዛቸውን በአዱንያም በአኺራም ይክፈላቸው። በጣም ነው ደስ ያለኝ በጣም። ከዛ በኋላማ አልሐምዱሊላህ እኔ ብቻዬንም ወስዶ ወረውሩኛል። ሾፌሩ ቪዙ ከሆነ ስመለስ በመሻወር እመጣለሁ። ምግብ ምናምን ሁሉ ነገር አስተካክልና ጠዋት 4 ሰዓት አካባቢ ማታ ሰርቼ አሳድራለሁ። 4 ሰዓት አካባቢ ወስደ ጣለኛዋለሁ። አልሐምዱሊላህ እቺ ዛዱ አድርጌ ለአባቴም ለወንድሜም ለሞቱት በቃ በእንደዛ አይነት ሁኔታ አድርጌ እመጣለሁ። በጣም ደስ ይላል። ያልወፈቃችሁ አላህ ይወፍቃችሁ።